በጀርመን የህፃናት መብት ጥሰትና አደጋ ሁኔታ በ10 በመቶ መጨመሩ ተገለጸ። ባለፈው ዓመት በህፃናት ላይ የተመዘገበው የመብት ጥሰትና አደጋ ወደ 80 ሺህ ይጠጋል ይላል የህፃናት መብት ጥበቃ መስሪያ ቤት። ከነዚህ መካከል በቸልተኝነት የተፈጠረ አደጋ ከግማሽ በላይ የሚሆነውን ቁጥር ይይዛል። እንዲሁም የስነ ልቦና በደል 38 በመቶና አካላዊ ጥቃት 29 በመቶ ሆነው በቅደም ተከተል ተመዝግበዋል። በተጨማሪም 5 በመቶ የሚሆኑት ለጾታዊ ጥቃት ተጋልጠዋል ይላል አዲሱ መረጃ። ይህም በአውሮፓ ባለግዙፍ ኢኮኖሚ በሆነችው ጀርመን ውስጥ በቤተሰብ ደረጃ ያለውን አሳሳቢ ሁኔታ ያሳያል ተብሏል። ለመሆኑ በህፃናትና ታዳጊዎቹ ላይ ጥቃትና አደጋውን የሚያደርሰው ማን ነው? ሪፖርቱ እንደሚያሳየው ወላጆች፣ ይህም ማለት እናት ወይም አባት 74 በመቶውን ድርሻ በመያዝ ቀዳሚ ናቸው። ከተጎዱት ህጻናት መካከል ደግሞ ግማሾቹ እድሜያቸው 8 ዓመትና ከዚያ በታች ሲሆን 25 በመቶ የሚሆኑት ደግሞ 4 ዓመትና ከዚያ በታች ናቸው። ባለስልጣናት እንዳሉት በሺዎች የሚቆጠሩትን ለአደጋ የተጋለጡ ህጻናትና ታዳጊዎች ከቤተሰቦቻቸው ከመነጠል ይልቅ የባለሙያዎች የቤት ውስጥ ጉብኝት፣ የህግ ግምገማና የችግር ጊዜ ጣልቃ ገብነትን በማከናወን ባሉበት ድጋፍ እንዲያገኙ ተደርጓል። በትክክል እየደረሱ ያሉ አደጋዎች መጨመራቸው እንዳለ ሆኖ ለቁጥሩ መጨመር በሌላ ምክንያትነት የተጠቀሱት በህብረተሰቡ ዘንድ ጥቆማ የመስጠት ልማድ መጨመሩና የህግ ማሻሻያ መደረጉ ነው። በሌላ በኩል ህጻናትን ከመኖሪያ ቤታቸው አውጥቶ በጊዜያዊነት በመንግስት ስር የማቆየት እርምጃ በ18 በመቶ ቀንሷል ይላል ሪፖርቱ። ባለፈው ዓመት 57 ሺህ ገደማ ህጻናት በእነዚህ ጊዜያዊ ማቆያ ቦታዎች እንዲጠለሉ ተደርጓል። ምንም እንኳ በሪፖርቱ ባይመለከትም ምን ያህሉ አደጋ ወይም ጥቃት በስደተኛ ቤተሰቦች ውስጥ እየተፈጠረ ይመስላችኋል? እስቲ በኮመንት አሳውቁኝ።